ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናሽተን ይዘንላችሁ ልንቀርብ ተስናድተናል ከፕሮግራም ጋር አብራችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ የኦጋዴን ነፃ አውጪ ግንባር ከሀገራዊ ምክክር ኮሚሽን ተሳትፎ ራሱን ማግለሉን አሳወቀም የኦጋዴን ነፃ አውጪ ግንባር አሳታፊነትና ግልጽነት ስላላየሁበት የሀገራዊ ምክክር ኮሚሽን ተሳታፊነትን ራሴን አግልያለሁ ሲል ባወጣው መግለጫ አስታውቋል በሶማሌ ክልል የገዢነት ፓርቲ መዋቅር ተሳትፎችን የሚለይበትና የተቋሚ ፓርቲዎችን ድምጽ የሚያፍንበትን ህገወጥ አሰራር መዘርጋቱን የሚገልጸው ፓርቲው በዚህ ሂደት ውስጥ በምክክር መሳተፍ ረብ የለሽ ነው ሲልም ገልጾታል ይህ አግላይ አሰራር አገራዊ ምክክር ኮሚሽን የተቋቋመበትን ዓላማ የሚጥስ ነው ሲልም ምክክር ኮሚሽኑ ሂደት ላይ ጥያቄን አንስቷል ፓርቲው ከሶማሌ ክልል ውጪ በአማራና ኦሮሚያ ክልል የሚንቀሳቀሱ የታጠቁ ኃይሎች ባልተሳተፉበት ሁኔታ እንዴት የምክክር ሂደቱ ሊሳካ ይችላል ሲልም በጥያቄ መልስ አንስቷል በቀጣይም ሁሉን አቀፍ የድርድር መድረክ እስካልተዘጋጀ ድረስ በዚህ ሂደት ውስጥ መሳተፍ እንደማይችል ጠቁሟል ኦብነግ በ2010 ዓመተ ምህረት ላይ የሰላማዊ የፖለቲካ እንቅስቃሴን ለማድረግ ከፌደራሉ መንግስት ጋር ስምምነት አድርጎ ከትጥቅ ትግል መግባቱ አይዘነጋም ኢትዮጵያውያን አትሌቶች በአምስተርዳም ማራቶን እድል አደረጉም በሴቶች በተካሄደው በዚህ የአምስተርዳም ውድድር የዓለም ዘርፍ የኋላው የውድድር ክብረ ወሰንን በማሻሻል በ2 ሰዓት ከ16 ደቂቃ ከ52 ሰከንድ በመግባት አሸንፋለች ከሁለት ዓመት በፊት ሌላኛዋ ኢትዮጵያዊ አልማዝ አያና የክብረ ወሰኑ ባለቤት እንደነበረች ይታወሳል የዓለም ዘርፍ ክብረ ወሰኑን በ28 ሰከንድ ነው ያሻሻለችው ኢትዮጵያዊቷ ሄቨን ኃይሉ በ2 ሰዓት ከ19 ደቂቃ ከ29 ሰከንድ ሁለተኛ በመግባት ጨርሳለች በወንዶች ውድድር ጸጋዬ ጌታቸው በ2 ሰዓት ከ5 ደቂቃ ከ38 ሰከንድ በመግባት አንደኛ ሆኖ ጨርሷል ይህንን በማሳካት ከሁለት ዓመት በፊት ያስመዘገበውን ድል መድገም ችሏል የሀገሩ ልጅ ቦኪ አሰፋ በ2 ሰዓት በ05 ደቂቃ ከ40 ሰከንድ በመግባት ሁለተኛ በመሆንም አጠናቋል ሰርጎ ገብ የአማራ ክልል ጽንፈኛ ታጣቂው ቡድን ፋኖ በሰላሌ ዞን ጠራ ወረዳ ላይ በተለያዩ ቀበሌዎች በፈጸመው ጥቃት 3 ሰዎች ሲገደሉ ሌሎች በርካቶች መቁሰላቸውን ነዋሪዎች ገለጹ እንዲሁም በንብረት ላይም ከፍተኛ ጉዳት መድረሱን አክለው ገልጿል ጥቃቱ አሁንም እንደቀጠለ መሆኑ ነው ያሉት ነዋሪዎቹ በአማራ ክልል ጽንፈኛ ታጣቂ ቡድን ፋኖ ወደ ኦሮሚያ ክልል ሰርጎ በመግባት ሰሞኑን ጠራ ወረዳ ላይ በተለያዩ አካባቢዎች ጥቃት እየፈጸመ መሆኑን ነዋሪዎች ገልጸዋል ጥቃቱ በወረዳው በተለያዩ አቅጣጫዎች እየተፈጸመ መሆኑን ያስረዱት በትላንትናው ዕለት ማለትም ጥቅምት 18 ቀን በተለምዶ ግራኝ መውቀጫ በተባለ አካባቢ ነዋሪዎች ላይ በታጣቂዎች በፈጸሙት ጥቃት ጁሃር ሙሄ የተባለ ሰው ሲገደል ሌሎች 2 ሰዎች ደግሞ መቁሰላቸውን ነዋሪዎች ተናግረዋል በዚሁ ቀበሌ የ7 ሰዎች መኖሪያ ቤቶች መቃጠላቸውን አክለው ገልጸዋል እንዲሁም በጎሎም አቅጣጫ በተፈጸመ ጥቃት አህመድ ሐሰን የተባለ ሰው መገደሉን የገለጹት ነዋሪዎች 4 ሰዎች ደግሞ መቁሰላቸውን ተናግረዋል በተመሳሳይም በትላንትናው ዕለት ብርጄ በተባለች ቀበሌ ጽንፈኛው ቡድን በፈጸመው ጥቃት መብራቴ አያሌ የተባለ ሰው ሲገደል ሌሎችም ቆስለዋል ሲሉ ነዋሪዎች አስረድተዋል ታጣቂዎቹ በወረዳው ህዝብ ላይ ያደረሱ ያለውን ጥቃት አሁንም ተጠናክሮ መቀጠሉን ምንጮች ተናግረዋል የሶማሌው ፕሬዝዳንት በአፍሪካ ቀንድ ሀገራት ጉብኝት በማካሄድ ላይ ይገኛሉ ነገር ግን ኢትዮጵያን እንደማይጎበኙ ተገልጿል የሶማሌው ፕሬዝዳንት ሼክ ሐሰን ካሳለፍነው ሳምንት መገባደጃ ቀናት ጀምሮ በሀገራቸው ሰላም ማስከበር ሂደት ላይ ወታደሮቻቸውን ባሰማሩ የአፍሪካ ቀንድ ሀገራት ጉብኝት ያካሄዱ ይገኛሉ በኡጋንዳ ብሩንዲና ጅቡቲ ቀዳሚና እሁድ ጉብኝት አካሂደዋል የሶማሊያ ፕሬዝዳንት ጉብኝት ኢትዮጵያን አያካትትም ሲሉ ቃል አቀባያቸው አብዱል ቃድር መግለጻቸውን ቪኦኤ ዘገባው አስታውቋል ፕሬዝዳንቱ ጥቅምት 9 ቀን 2017 ዓ.ም ጉብኝታቸውን በኡጋንዳ ካምፓላ ጀመሩ ሲሆን ከፕሬዝዳንት ዩዌሪ ሙሴቬኒ ጋር ተገናኝተው ተወያይተውበታል በተመሳሳይ ከብሩንዲው አቻቸው ጋርም ተገናኝተው መምከራቸው ተገልጿል በትላንትናው ጥቅምት 10 ቀን 2017 ዓ.ም ጅቡቲ የገቡት ፕሬዝዳንት ሼክ ሐሰን በጅቡቲው ጠቅላይ ሚኒስትር አብዱል ቃድር ካሚል አቀባበል እንደተደረገላቸው ተገልጿል
ፕሬዝዳንት ሼክ ሐሰን ከጅቡቲው አቻቸው ከእስማኤል ጊሌህ ጋርም በተለያዩ ጉዳዮች ላይ እንደሚመክሩ የሶማሌው ዜና አገልግሎት ጠቁሟል። ነገር ግን ይህ በቀጠናው እያደረጉ ያሉት ጉዞ ኢትዮጵያን ሳያካትት እንደሚጠናቀቅ ነው የተገለጸው። አንቶኒዮ ጉተሬዝ በአመታዊ የመንግስታቱ ድርጅትና የአፍሪካ ህብረት ስብሰባ ላይ ለመታደም አዲስ አበባ ገቡ። የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያ የሥራ ቆይታ ለማድረግ ትላንት ጥቅምት 10 ቀን 2017 ዓ.ም ምሽት አዲስ አበባ መግባታቸው ተገልጿል። አንቶኒዮ ጉተሬዝ ወደ አዲስ አበባ የመጡት በ8ኛው እና አመታዊው የተባበሩት መንግስታት ድርጅትና የአፍሪካ ህብረት ስብሰባ ላይ ለመካፈል መሆኑን ተጠቁሟል። ዛሬ ሰኞ ጥቅምት 11 ቀን የሚጀመረው ስብሰባ ከአፍሪካ ህብረት ኮሚሽን ሙሳ ፋቂ ጋር በመሆን እንደሚመሩትም ተገልጿል። ስብሰባው በዋናነት የሚያተኩረው በሁለቱ ተቋማት መካከል ያለውን የትብብር ዓለም አቀፍ አፈጻጸም ላይ ሲሆን በተጨማሪም የአፍሪካ ሰላምና ደህንነት ልማት ሰብአዊ መብት አያያዝና ከአየር ንብረት ለውጥ ጋር በተያያዘ የጋራ ተግባርና ተግዳሮቶች ላይ እንደሚያተኩሩም ተጠቁሟል። ዋና ጸሐፊው በቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስቴር ዴታ ክብርት አምባሳደር ብርቱካን አያኖና የመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድ አቀባበል እንዳደረጉላቸው ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያሳያል ሲል አዲስ ስታንዳርድ አማርኛ ዘግቧል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።